በሌላ በኩል የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ዝም አላሉ። ባለፉት ጥቂት ወራት ውስጥ ብቻ ወደ ግብጽ፣ ሱዳንና ሳውዲ አረቢያ ተጉዘዋል። በተለይም የግብጽና የኤርትራ መቀራረብ ለአዲስ አበባ ስጋት እየሆነ መጥቷል። ፕሬዝዳንት አልሲሲ ወደ አስመራ መጓዛቸውን፣ ሶማሊያ የጨመረ አዲስ ትብብር መመስረታቸውን በኢትዮጵያ አዲስ ጫና ለመፍጠር የታለመ ነው ሲሉ የፖለቲካ ተንታኞች ተናግረዋል። ፕሬዝዳንት ኢሳያስ በሱዳን ጦር አዛዥ በሆኑት በጄኔራል አልቡርሃን ግዛት ወደ ሱዳን አቅንተዋል። ይህ ጉብኝት በአፍሪካ ቀንድ ውስጥ አዲስ ኃይልን አስተላለፍን እየፈጠረ መሆኑን ያሳያል። ግብጽ፣ ኤርትራና ሶማሊያ በአንድ ወገን፣ ኢትዮጵያ ደግሞ በሌላ ወገን ሆና ዲፕሎማሲ ፍጥጫ ውስጥ ገብተዋል። ሳውዲ አረብ ደግሞ በመሃል ሆና ሸምጋይ ለመሆን እየሞከረች